ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ናይስ። ሶ ዛሬ ዲስከስ የምናደርገው ስለ ፖስቴሪየር ዩቫይትስ ነው። ከዚህ በፊት አንቴሪየር ዩቫይትስ አይተናል፣ ኢንተርሚዲየት ዩቫይትስ አይተናል። አሁን ደግሞ ፋይናሊ ፖስቴሪየር ዩቫይትስ እናያለን ማለት። ስለዚህ ዩቪያ 3 ስትራክቸር አለው። የፊት ለፊቱ አይሪስ፣ የመሀለኛው ሲሊየሪ በዲ፣ ከኋላ ያለው ደግሞ ኮሮይድ ብለን። ስለዚህ ኮሮይድ ኢንፍሌምድ ሲሆን ፖስቴሪየር ዩቫይትስ እንላለን። ነገር ግን ኮሮይዱ ብቻ ኢንፍሌምድ አይሆንም፣ አጀሰንት የሆኑ ስትራክቸሮችንም ያካትታል። ስለዚህ ኮሮይዱ ብቻ ኢንፍሌምድ ሲሆን ኮሮዳይትስ እንላለን። ኢፍ አጀሰንት ስትራክቸሩን ደግሞ አፌክት ሲያደርግ ይሄ አሁን የምታዩት ክሊር የሆነ የሬቲና ፊውቸር ነው። ምንም ኬዝ የሌለበት ንጹህ ኖርማል የሆነ ሬቲና ብርሃን መቀበያ ነው። እዚች ጋር የምታዩት ማኩላ ቤስት ሪዞሉሽን ያለው ነው። ይሄ የምታዩት ደግሞ እንደ ገመድ የሚመስለው ብለድ ቬዝል የደም ቱቦ ነው። እዚህ ጋር የምታዩት ኦፕቲክ ዲስኩ ነው። ኢፍ ኮሮይድ አፌክት ሲሆን ኮሮዳይትስ እንላለን። አጀሰንት የሆነ ስትራክቸሩን ላይክ ሬቲናውን አፌክት ሲያደርግ ደግሞ ሬቲናው ብቻ አፌክት ከሆነ ረትናይትስ እንላለን። አንድ ላይ ሲሆኑ ደግሞ ኮሪዮ ሬትናይትስ፣ ኮሮይድ ኢንፍሌምድ፣ ሬቲና ኢንፍሌምድ፣ ቦዝ ሲሆን ደግሞ ኮሪዮ ሬትናይትስ እንላለን ማለት ነው። አሁን የምታዩት ፊውቸር ኮሮዳይትስ ነው። የኮሮይዱ ኢንፍሌምድ ሲሆን ነው ማለት ነው። በምንድን ነው የሚታወቀው? ብዙ ጊዜ ከኮሮይዱ በላይ ያለው ሬቲናው ነው። ስለዚህ ሬቲናው ብርሃን መቀበያው ደህና ነው። በዛ ምክንያት ብለድ ቬዝሉ ኦብሰኪውርድ ነው፣ አይሸፈንም። ከላይ ያሉ ብለድ ቬዝሎች ይታያሉ። ኮሮይድ ግን ከውስጡ ነው። በከለር ደረጃ ሲታዩ ሬቲናው ኢንፍሌምድ ሲሆን the color is too whitish to yellowish color ነው የሚያሳየው። as in the case of ኮሮይድ ግን ወደ ውስጡ ሲሆን the case ወደ ኦሬንጅ and also ደል የሆነ ወደ የሎ የሆነ ፊውቸር ነው የሚያሳየው ማለት ነው። ስለዚህ ኮሮዳይትስ and ሬቲናው ደግሞ ኢንፍሌምድ ሲሆን ሬትናይትስ አንድ ላይ ሲሆን ኮሪዮ ሬትናይትስ እንላለን ማለት ነው። ሶ ኢን ኬዝ ደግሞ ይሄ ደግሞ ሬቲናው ብቻ ከሆነ ደግሞ ሬትናይትስ እንላለን። ሬቲናው ኢንፍሌምድ ሲሆን አያችሁ እዚህ ጋር ብለድ ቬዝሎቹ ላይ ኦብሰኪውርድ ሆኗል፣ አይታዩም። ቢኮዝ ከውስጥ አይደለም ከላይ ስለሆነ ማለት ነው ሬቲናው ማለት ነው። ዲስኩ ደግሞ ኢንፍሌምድ ሲሆን ደግሞ ፓፕላይቲስ እንላለን ማለት ነው። አንድ ላይ ሬቲናውም ዲስኩም ሲሆን ደግሞ ኒውሮ ሬትናይትስ ብለን እንጠራለን። ነርቡም ሬቲናው ኢንፍሌምድ ሆኗል ማለት ነው። ሶ ቫዝሎቹ ደግሞ የደም ቱቦቹ ደግሞ ኢንፍሌምድ ሲሆኑ ላይክ this is ቫስኩላይትስ እንላለን ማለት። ስለዚህ ፖስቴሪየር ዩቫይትስ እነዚህ ነው የሚያካትተው፣ ኮሮዳይትስ፣ ሬትናይትስ፣ ቫስኩላይትስ። እንደገና ደግሞ ከሬቲና ወደዚህ ደግሞ ሰሟት ቪትረሱን ደግሞ አፌክት ሲያደርግ ቪትራይትስ፣ የቪትረስ ኢንፍላሜሽን ብለን እንጠራለን ማለት ነው። አንዳንዴ ከኮሮይድ ተነስቶ ወደ ሬቲና የሚሄዳለ፣ ከሬቲናው ተነስቶ ደግሞ ወደ ኮሮይድ የሚሄዳለ። ለምሳሌ ኢን ኬዝ ኦፍ ቶክሶፕላስሞሲስ ከሬቲናው ተነስቶ ኢንፍላሜሽኑ ወደ ኮሮይድ ሲሄድ፣ ኢን ኬዝ ኦፍ ቲቢ ፔሸንት ከኮሮይድ ተነስቶ ወደ ሬቲናው ይመጣል። ስለዚህ ኮሪዮ ሬቲናይትስ ኤንድ ሬቲኖ ኮሮዳይትስ ብለን ከመጡበት አቅጣጫ ልንጠቅስ እንችላለን ማለት። ስለዚህ ይህን ካልን ዘንዳ ምንድነው ፔሸንቶቹ የሚያሳዩት ምልክት ነው ዋናው ቁም ነገር አይደለ? ፔሸንት ወደ ክሊኒክ ሲመጣ ምንድነው የሚያሳዩት? እንደ ታካሚ አሁን እንደዚህ አይነት ኬዝ ያለባቸው የሚመጡ ምንድነው? አንደኛ ዲፌክቲቭ ቪዥን፣ እይታ በጣም ይቸግራቸዋል፣ አይታያቸውም። ሁለተኛ ማይክሮፕሲያ፣ የሆነ ነገር ከነበረው በላይ አነስ ብሎ የመታየት። ማክሮፕሲያ ሲሆን ደግሞ ከነበረው በላይ የሚታየው ነገር ቢጎ ነው ሲታይ፣ ማይክሮፕሲያ፣ ማክሮፕሲያ እንደዚህ አይነት ፊውቸር ይታያቸዋል። ሌላ ደግሞ ሜታሞርፎሲያ፣ ዲስቶርትድ የሆነ ቪዥን ይኖራቸዋል። ኢንኬስ ማኩላር ኢዴማ የማኩላን ፓርቱ እብጠት ሲኖር እንደዚህ አይነት ኬዝ ሜታሞርፎሲያ ሀፕን ያደርጋል ማለት። ሌላው ደግሞ ፍሎተርስ፣ በእይታ አድማሳቸው ላይ እንደ ሸረሪትና የምትሄድ ነገር ትታያቸዋለች። ሌላው ደግሞ ስኮቶማ የሚባል አለ። ስኮቶማ ማለት የሆነ ነገር ላይ አሁን ለምሳሌ ሙሉ ፒክቸር አለ፣ የሆነ ፓርቱ የማይታይ እንደ ፓች እንደሆነበት። እንደዚህ አይነት ፊውቸሮች ፖስቴሪየር ዩቫይትስ ያለባቸው ሰዎች የሚያሳዩት ምልክቶች ናቸው። ብዙ ጊዜ ፔን የሌለው ፔንለስ ነው ብዙ ጊዜ፣ ግን እነዚህ አይነት ምልክቶች ይታያሉ ማለት። ስለዚህ ኮዞቹ ምንድናቸው? ከዚህ በፊትም ግራኑሎማተስ ኤንድ ነን ግራኑሎማተስ ብለን ከፍለን አይተናል። ግራኑሎማተስ ኢን ኬዝ ኦፍ ማይክሮ ኦርጋኒዝም፣ ነን ግራኑሎማተስ ሲሆን ደግሞ አውቶኢሚዩን ኤንድ ኢንፍላማቶሪ የሆነ ሪአክሽን ሲኖር ብለን አይተናል። ስለዚህ ኢን ኬዝ ኦፍ ግራኑሎማተስ ኢንፌክሽየስ ሲሆኑ ላይክ ቶክሶፕላስሞሲስ፣ ላይክ ቲቢ ፔሸንት፣ ላይክ ቫይራል like HIV patient, herpes simplex, VZV, like herpes zoster። እነዚህ in case of infectious ውስጥ የሚካተቱ ፈንጋልን ጨምሮ ማለት ነው። ወደዛኛው ስንሄድ ደግሞ አውቶኢሚዩን ዲስኦርደር
ላይክ ሳርኮይዶሲስ ከዚህ በፊትም አይተናል። እነ ሮማቶይድ አርትራይቲስ እነዚህ ምንድናቸው? ኢን ኬዝ ኦፍ አውቶኢሚዩን ኤንድ ኦልሶ ኢንፍላማተሪ ብለን ነንግራማቶስ ውስጥ ያየናቸው ማለት። ስለዚህ በዚህ እንከፍላቸዋለን። ሶ እኛ ሳይን ምልክት እንዴት ነው የምንለየው? ክሊኒካሊ ስንመረምር እንዴት ነው? የተለያዩ የየራሳቸው የሆነ ገጽታ አላቸው። ክሊኒካሊ ስንመረምር የምናገኛቸው ለምሳሌ ዲፋይን ሲደረግ ሬቲናይቲስም ኮሮይዳይቲስም ኢት ካን ቢ ፎካል ሊሆን ይችላል አንድ ቦታ፣ ኢት ካን ቢ መልቲ ፎካል ቁጭ ያለ መልቲ ፎካል ሊሆን ይችላል። ኢት ካን ቢ ደግሞ ዲፊውዝ የሆነ ኢንፍላሜሽን ሊሆን ይችላል። ስለዚህ ፎካል የሆነ ሬቲናይቲስ የሚያመጣው ለምሳሌ እንደ ቶክሶፕላስሞሲስ ያሉ ፎካል፣ እንደገና መልቲፎካል ራሱ ቶክሶፕላስሞሲስ መልቲፎካል ቁጭ ያለ ያመጣል። በት ዲፊውዝ የሚያደርጉ ግን ላይክ ሳይቶሜጋሎቫይረስ ከኤችአይቪ ጋር ላይክ CD4 ካውንታቸው ሌዛን 50 የሆነ ሀርፐስ ሲምፕሌክስ፣ እነዚህ ሶስቱ እነ ቫይረስ ታይፕ ማለት ነው። እነዚህ ዲፊውዝ የሆነ ኢንፍላሜሽን የሚያመጡ ነው። ሶ ጀስት ዝም ብለን እንደ ሃይላይት ክሊኒካሊ አሁን የሚያሰነ ለምሳሌ አሁን ቶክሶፕላስሞሲስ ፔሸንት ነው ሬቲናውን ስናየው ስንመረምረው የምናገኘው ነው። አሁን ይሄ ምን ይባላል? የሄድላይት ኢን ዘ ፎግ ይባላል። አሁን እዚህ ጋር ፎካል ነው፣ የመንገድ መብራት ነው የሚመስለው። እዚህ ጋር ክብ የተደረገበት ፓውዛ ነው የሚመስለው፣ ግን ፎግ የሆነበት ምክንያት ቪትረሱ ኢንፍሌምድ ስለሆነ በደንብ ክሊርሊ ስለማያሳይ ምን ይባላል? ሄድላይት ኢን ዘ ፎግ አፒራንስ ይባላል። ይሄ አሁን ስናዩት የቶክሶፕላስሞሲስ ፔሸንት ፊውቸር ነው ማለት ነው። ሬቲናው ስናየው ይሄም እንደዛው የቶክሶ ፊውቸር ነው። እዚህ ጋር የምታዩት ወደ ዋይቲሽ ኤንድ ሰምዋት የሎሽ ሬቲናው ኢንፍሌምድ ሲሆን ነው ብለናል አይደለ? ይሄ ፍሌሽ የሆነ የቅርብ የሆነ ኢንፍላሜሽን ነው። እዚህ ጋር ግን ጠቆር ያለው የምታዩት ግን ጠባሳ ጥሎ ያለፈ ሂል ያደረገ ስካር ነው ማለት ነው። ይሄም የቶክሶፕላስሞሲስ ፊውቸር ይሄ ክሊኒካል ሳይን ነው ስንመረምር የምናገኛ ነው። ኢን ኬዝ ኦፍ ፖስቴሪየር ዩቫይተስ ለምሳሌ ይሄም አሁን እዚህ ጋር ቶክሶፕላስሞሲስ ፎካል መልቲፎካል የሆነ ፓች ያደረገ ቶክሶፕላስሞሲስ ነው። ይሄ ደግሞ ሳይቶሜጋሎቫይረስ ኢን ኬዝ ኦፍ ኤችአይቪ ፔሸንት ሌዛን 50 CD4 ካውንት ያላቸው ማለት ነው። ይሄም ምንድነው? ይሄ ፔሪ ቫስኩላር ዲስትሪቢዩሽን ኦፍ ሬቲናይቲስ ያለው የሬቲናው ኢንፍላሜሽኑ ብለድ ትቦ ይሄ የደም ትቦቹን ተከትሎ ነው የሚሄደው። ኢን ኬዝ ኦፍ ሳይቶሜጋሎቫይረስ ኤችአይቪ ፔሸንት ላይ ዋይቲሽ ቱ የሎሽ የሆነ አፒራንስ ነው ያለው። እዚህ ጋር ደግሞ ዶት ያለው የደም ቅንጣቶች ያሉት ሄሞሬጅ የምንለው ነው። ለዛ ነው ፒዛ ፓይ አፒራንስ ይባላል። የሆነ ፒዛ ላይ እንደ ካቻፕ ምናምን ተደርጎ ነው የሚመስለው ማለት ነው። እንደዚህ ፊውቸሮች ናቸው ክሊኒካሊ ምን ይሄ ሳይቶሜጋሎቫይረስ ሬቲናይቲስ ነው። ኢን ኬዝ ኦፍ ይሄ ደግሞ ሀርፐስ ሲምፕሌክስ እና ቫሪዞላ ዞስተር ቫይረስ ከዛኛው የሚለየው የሳይቶሜጋሎቫይረስ ጊዜ ብለድ ቨዝሉን ተከትሎ ነው የሚሄደው። ለዛ ነው ፔሪ ቫስኩላር ዲስትሪቢዩሽን ያለው ኢንፍላሜሽኑ ማለት። በዚህ ጊዜ ግን እንደዚህ አይነት ዲስትሪቢዩሽን የለውም። ይልቅ ፔሪፌራል የሆነ ሄሞሬጅ አለው፣ ፔሪፌራል የሆነ ኢንፍላሜሽን አለው እንደዚህ። ይሄ ደግሞ የቪዜድቪ እና የሀርፐስ ገጽታ ነው። ስለዚህ ክሊኒካሊ ስናየው እኛ እንኳን የቱ እንደሆነ መነሻው እንለይ። ስለዚህ መነሻ ማወቅ ለትሪትመንት ወሳኝ ነው ብለን ከዚህ ተነጋግረናል። ኢንኬዞ ይሄ ደግሞ ኔክሮታይዝድ አድርጓል ማለት ነጭ ወደ ሴል ዴዝ ራሱ ሀፕን አድርጓል ኢን ዘ ኬዝ ኦፍ ዲስ ፒክቸር ማለት። ስለዚህ እነዚህ ክሊኒካል ማየቱ ሞር የቱ እንደሆነ መነሻው ይረዳናል ማለት ነው። በደንብ ደግሞ ኮንፊርም ለማድረግ ፈርዘር ኢንቨስቲጌሽኖች ይሰራሉ ማለት ነው። ለምሳሌ ቶክሶፕላስሞሲስ ብለን ሰስፔክት ካረገን ወደ ሴሮሎጂ ቴስት ልንሄድ እንችላለን። ቲቢ ፔሸንት ነው ብለን ሰስፔክት ካረገን የቲቢ ምርመራ እናደርጋለን። ላይክ ሲቲ ስካን ልናሰራ፣ ኤክስሬይ ልናዝ እንችላለን። እንደዚህ አይነት ፊቸሮች ኢን ኬዝ ኦፍ ቫይረስ ከሆነ ቫይራል ማርከር፣ አውቶ ኢሚዩን ዲስኦርደር ብለን ሰስፔክት ካረግን ደግሞ ለሱ የሚሰሩ ምርመራዎች እነዚህ ደግሞ ሞር ዋናው ኮዙን ኮንፊርም ያደርግልናል ማለት። ስለዚህ ወደ ትሪትመንቱ ስንሄድ ኮዙን ካወቀን ኢንፌክሽየስ ከሆነ ኢንፌክሽን ትሪትመንት ላይ፣ ቲቢ ከሆነ ቲቢን ትሪት እናደርጋለን። ቫይረስ ከሆነ የቫይረስ ትሪትመንት ከሆነ፣ አውቶ ኢሚዩን ደግሞ ከሆነ ደግሞ ነንግራሉማቶስ ያልነው ኢንፍላማተሪ ደግሞ ከሆነ ደግሞ ስቴሮይዳል ቴራፒ፣ ኢሚኖሰፕሬሲቭ ኤጀንት እነዚህ እንጠቀማለን ማለት። ስለዚህ ታካሚዎች እንደሚያሳዩ ያልኳችሁን ምልክቶች ከተሰማችሁ ወደ ክሊኒክ መምጣት ያስፈልጋል። ኤኒ ሲስተሚክም ዲዚዝ ያለበት እንደዚህ የተያያዥ ምልክቶች ካሉ ኤችአይቪ ፔሸንት እንደዚህ ቅድም ያልኳችሁ ስኮቶማ፣ እንደ ፍላሽ ኦፍ ላይት፣ ፎቶፕሲያ፣ ፍሎተርስ የሚሄዱ ነገር የሚታይ
የሆነ ነገር አክቹዋል ከነበረው ቢግ የሚመስል ዲስቶርትድ የሆነ ቪዥን፣ እንደዚህ አይነት ምልክቶች የፖስቴሪየር ዩቫይትስ ምልክቶች ስለሆኑ ቶሎ መምጣት ለሕክምና ወሳኝ ነው የሚለውን እንማማራለን። አመሰግናለሁ።